የኢትዮጵያ ኒውክሊየር ኃይል ኮሚሽን ተቋቋመ። ጥቅምት 04 2018 ዓመተ ምህረት የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 49ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳልፏል። በዚህም የሚኒስትሮች ምክር ቤት የኢትዮጵያ ኒውክሊየር ኃይል ኮሚሽን ማቋቋሚያ ደንብ ላይ መወያየቱን ይፋ አድርጓል። ኮሚሽኑ ሀገራችን የኒውክሊየር ቴክኖሎጂን ለሰላማዊ መንገድ ከዓለም አቀፍ ማዕቀፎች ጋር በተጣጣመ መልኩ የመምራት ኃላፊነት ተሰጥቶታል። ይህንንም በኤሌክትሪክ ኃይል ተደራሽነት፣ በኢንዱስትሪ ልማት፣ በምግብ የዓለም ዜና የፓኪስታንና የአፍጋኒስታን የድንበር መዘጋት አስከፊ ግጭቶችን ተከትሎ ወደ ሁለተኛ ቀን ዘልቋል። ፔሻወር ፓኪስታን በአፍጋኒስታንና በፓኪስታን መካከል ለሚደረገው የሁለትዮሽ ንግድ የድንበር ማቋረጫው መዘጋት ሰኞ ሁለተኛ ቀን መግባቱን ባለስልጣናቱ በሳምንቱ መጨረሻ ገዳይ ግጭት በአገሮቹ መካከል ውጥረቱን ካባባሰና በመቶዎች የሚቆጠሩ ሰዎችን ቆሟል ሲሉ ባለስልጣናት ተናግረዋል። ጦርነቱ የጀመረው ቅዳሜ ምሽት የአፍጋኒስታን ወታደሮች የፓኪስታን ወታደራዊ ካምፖችን ሲመቱ ነው። የአፍጋኒስታን ግዛትና የአየር ክልል ተደጋጋሚ ጥሰት ነው ለሚዩስ ምላሽ የአፍጋኒስታን ባለስልጣናት የፓኪስታን የመከላከያ ሚኒስትር ካዋጃ መሐመድ አሲፍ፣ የሀገሪቱ ኃያል ጦር አዛዥ ፊልድ ማርሻል አሲም ሙኒርና ሌሎች ባለስልጣናት ሰኞ ዕለት በራዋልፒንዲ የጦር ሰፈር ከተማ ለተገደሉት ወታደሮች የጅምላ ቀብር መገኘታቸውን ወታደራዊ መግለጫ ዘግቧል። አሲፍ እንዳሉት የፓኪስታን ህዝብ በአፍጋኒስታን ውስጥ የደቡብ ምዕራብ የቻማን ድንበር አቋራጭ ለንግድ የተዘጋ ቢሆንም ባለስልጣናት ከእሁድ ጀምሮ እዚያ ታግተው ወደ 1500 የሚጠጉ የአፍጋኒስታን ዜጎች በእግራቸው ወደ አገራቸው እንዲመለሱ ለአጭር ጊዜ ፈቅደዋል ሲል የመንግስት መኮንን ኢምቲያዝ አሊ ተናግሯል። በቶርክሃም ፓኪስታን የሚገኝ ቁልፍ የሰሜን ምዕራብ ማቋረጫ ለሁሉም ጉዞና ንግድ ሰኞ ዝግ ሆኖ ቆይቷል። መዘጋቱን ያረጋገጡት በአካባቢው ነጋዴዎች ተወካይ ሙጂብ ኡላህ ነው። በሀገሪቱ በህገወጥ መንገድ በሚኖሩ የውጭ ዜጎች ላይ በተወሰደው እርምጃ ፓኪስታንን ለቀው ለመውጣት የሚጠባበቁትን ጨምሮ የአፍጋኒስታን ስደተኞች ከእሁድ ጀምሮ በቶርክሃም መሻገሪያ ላይ እየጠበቁ መሆናቸውን ተናግረዋል። ጉል ራህማን የተባለ ስደተኛ ከቤተሰቦቹ ጋር ወደ ሰሜናዊ ምዕራብ ፔሻዋር ከተማ ከመመለሱ በፊት በቶርክሃም እስከ እሁድ ድረስ መቆየቱን ተናግሯል። እንደኔ ያሉ በመቶዎች የሚቆጠሩ ሌሎች ሰዎች በአቅራቢያው ወደሚገኙ አካባቢዎች ተንቀሳቅሰዋል ወይንም ወደ ፔሻዋር ተመልሰዋል ሲል ቶርክሃም እንደገና እስኪከፈት ድረስ እዚያ እንደሚቆይ ተናግሯል። የአፍጋኒስታን ታሊባን መንግስት ፓኪስታን በአፍጋኒስታን ዋና ከተማ ካቡልና በምስራቃዊ አፍጋኒስታን በሚገኝ ገበያ ላይ የአየር ድብደባ አድርጋለች ሲል ከከሰሰበት ካለፈው ሳምንት ጀምሮ ውጥረት ነግሷል። ፓኪስታን ኃላፊነቱን አልወሰደችም። የኢስላማባድ የፓኪስታን መንግስት ቀደም ሲል በአፍጋኒስታን ውስጥ የታጣቂዎች መደበቂያ ናቸው ያለውን ያነጣጠረ ጥቃት ፈጽሟል። ሀገራቱ ከዚህ ቀደም በድንበር አካባቢ ሲፋለሙ ቆይተዋል። ነገር ግን የሰሞኑ ጦርነት እስካሁን ድረስ የገዳይና የከፋ ጥላቻቸውን አግልጦ አሳይቷል። ፓኪስታን ካቡል በአገሪቱ ውስጥ ለሚፈጸሙ በዳይ ጥቃቶች ተጠያቂ የሆነውን ተህሪክ ኢ-ታሊባን በመባል የሚታወቁ የታገደ የፓኪስታን ታሊባን አባላትን አስጠላለች ስትል ስትከስ ቆይታለች። ካቡል ግዛቴ በሌሎች ሀገራት ላይ እንዲውል አልፈቅድም በማለት ክሱን አስተባብሏል። የዜናው ምንጭ ኤፒ ኒውስ እና ሲሲኤን ናቸው። ሰላም ለዓለማችን፣ ሰላም ለሀገራችን። መልካም ቀን ተመኘውላችሁ። भी बहुत लगाते हैं। अफगानिस्तान ने पाकिस्तान पर जारहाना